አንድ ምሳሌ ልንገርህ ለምሳሌ ደምቢዶሎ ታገቱ 18 ተማሪዎች ማን ያገታቸው ሸኔ ነው የተባለው ሸኔና የኦሮሚያ ክልልን አንድ አርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው ፕላን ቢ ያለው ኃይል ሸኔ ውስጥም አለ ተረዳኛል ለምሳሌ ይሄን በምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል ጃልጫላ የትግል ስሙ ነው ትክክለኛ ስሙ አሸናፊ ጎንደሬ ነው ተረዳኛል አሸናፊ ጎንደሬ ነው አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው ሸኔ ውስጥ የተመደበ ነው እንደዚህ አይነት ሻጥሮች አሉ ጎንደሬውን ሸኔ ቤቱ አባል አድርጎ የተቀበለው ደምቢዶሎ ነው ተወልዶ ያደገው ደምቢዶሎ ተወልዶ ያደገው ከሸኔዎቹ እኩል ቋንቋ ይናገራል ስሙ ደግሞ ጃልጫላ ተብሏል ሸኔዎች ያቃሉ ይሄን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው ቡድን አለው አሁን ከሸኔ የበላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም ግን ያገተው እሱ ነው ካገተ በኋላ ሰጣቸው ከዛ ሰዎቹን ሰጣቸው ከዛ የሰዎቹን ደብዛ ጠፉት ኦኬ አሁን ለማን ነው ሰዎቹን የሰጠው ያ ቅድም እንዳልኩ ፕላን ቢላላቸው ለወይፋኖ የደማ አማራ ብሔርተኞች ተሰጡ መረጃው መንግስት ያለው መረጃ ይሄ ነው አዎ እኔ ያለኝ መረጃ ይሄ ነው የት ገቡ አሁን እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅኛ ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው እና ምንድነው መሰለ ፍላጎቱ አማራ ተፈነ አማራ ተገደለ ምናምን በሚል የአማራን ብሔር ትግል ብሔርተኛ ለማድረግ የተሰራ ስራ ነው እዚህ ግዳ ኪራሙ ላይ የተገደለ አማራ ኦሮሞ ገደለ ሸኔ ገደለ ነው የሚባለው ግን የገደለው ይሄ ኃይል ነው ይሄ ኃይል ራሱን የቻለ አንድ ወጥ ፓርቲ የሆነ የፖለቲካ አደረጃጀት ያለው ኃይል አይደለም ከተለያየ የፖለቲካ አደረጃጀት ከተለያየ ኤሊት የተሰባሰበ ስትራቴጂ ያወጣ ያ ስትራቴጂ ወደ ህዝቡ እንዲሰርጽ የሚያደርግ ኃይል የሰራው ነውና ብዙ ነገር ወደፊት ግልጥልጡ ይወጣል